በጎባ አቅራቢያ አሎሼ ጢሎና ወልተኢ ሱራ ቀበሌዎች መካከል የሚጫን ወንዝ ተከትሎ ከባሌ ተራሮች ቅርብ ርቀት ላይ የሚገኘው የፋሲል ሱራ ሰውሬ ዋሻ አቡነ ገብረ መንፈስ ቅዱስ ገዳም ዙሪያው በአስገራሚ የሰብል ምርቶችና ጥቅጥቅ ባለ ጫካ የተከበበ ነው። በጎባ ወረዳ በጊዮርጊስ ቤተክርስቲያን ስር የነበረው ይህ ቅዱስ ስፍራ ለረጅም ዘመናት መንፈሳዊ ምስጢርንና በረከትን ጠብቆ የቆየና ከዛሬ 30 ዓመታት በፊት በዚህ ቦታ ላይ ወር ገብቶ በአምስት ሁሌም በዋሻዎቹ ውስጥ ቅዳሴ ይቀደስ ነበር። እናቶቻችንም የአቦዬ ጽዋ ማህበር ስለነበራቸው ጽዋውን ለመጠጣት ወደዚህ ቦታ ይመጡ ነበር። በዚያ ወቅትም ብፁዕ አባታችን አቡነ ሰላማ ቦታው ላይ ተገኝተው አካባቢውን ባርከውት ለወደፊት ትልቅ የገዳም ስፍራ እንደሚሆን ትንቢት ተናገሩለት። በትንቢታቸውም መሰረት አሁን የፋሲል ሱራ ሰውሬ ዋሻ አቡነ ገብረ መንፈስ ቅዱስ ገዳም በመባል በብፁዕ አቡነ ዮሴፍ ቡራኬን አግኝቶ የቅድስና ተግባሩን እያከናወነ ዘመናት ሁሉ ሲያረጁ አዲሶቹም ዘምነው ሲጃጁ ጌታ አዲስ ነው ሁሌ ማለዳ ፍቅር ያዘንባል ከልቡ ጓዳ በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። እኚህ የምታዩቸው ታሪካዊ ዋሻዎች ቀደም ሲል የቅዳሴ አገልግሎት ይደረግባቸው የነበሩ ቅዱሳን ስፍራዎች ናቸው። አሁን በቀስቱ የምታዩት ስፍራ ደግሞ ብዙዎች ፈውስን ያገኙበት የጸበል ቦታ ነው። ይህንን የተቀደሰ የጸበል ቦታ መጀመሪያ ፊት አውራሪ ተገኔ የሚባሉ አባት በጣም ታመው ፈውስን ፍለጋ ይርጋለም ድረስ ተጉዘው ፈውስን ሳያገኙ ተስፋ ቆርጠው ተመልሰው በሰፈራቸው ባለው በዚህ ጸበል ተጠምቀው ዳኑ። ከዛም ስፍራውን አስተካክለው ጸበሉንም በገንዳ አድርገው በጊዜያቸው አገልግሎት እንዲሰጥ አደረጉ። በመቀጠልም ጋሻ ማረ የሚባሉት አባት በቆርቆሮ አስተካክለው የበለጠ ለተጠማቂ ያመቹ አደረጉት። በአሁን ጊዜ ደግሞ ከወጣቱ ጋር በመተባበር ግራውንድ ተሰርቶለት በደንብ ተጎልብቶ በሰፊው የፈውስ አገልግሎት እየሰጠ ሃሌሉያ በወጣትነቴ አንተን ሳላስብ ፈጣሪ እያታለለኝ ክፉ ስጋዬ ስላልተዘጋጀው ለላይኛው ቦታዬ ለኔ ብለ ያፈሰስከው ያንጹህ ደምህ እንዲታደገኝ አደራ። ይህ ቦታ ብዙ ተግዳሮቶችን አሳልፏል። ከ2009 ዓመተ ምህረት ጀምሮ የጎባ ወጣቶች በቁርጠኝነት በመደራጀት ዋሻውን ማስተካከል፣ አካባቢውን ማጠርና ቦታውን የማስፋፋት ስራዎችን ማከናወን ጀመሩ። በ2015 ዓመተ ምህረት በብፁዕ አባታችን መልካም ፍቃድና ቡራኬ ቦታው ከጊዮርጊስ ቤተክርስቲያን አጥቢያ ስር ተነጥሎ ራሱን የቻለ ገዳም ሆኖ እንዲመሰረት ተደረገ። በወጣቶች ኮሚቴ አማካኝነትም ህጋዊ መስመሩን ጠብቆ በገዳምነት መንፈሳዊ አገልግሎቱን መቀጠል ጀመረ። መድኃኔዓለም የሐዘኔ መርሻ እያሰፋ የምታኖረኝ አባቴነ በፍቅር የምታየኝ እያሰፋ የምታኖረኝ አምላኬነ በፍቅር የምታየኝ አንተ የረድኤቴ ጋሻ መድኃኔዓለም የሐዘኔ መርሻ እያሰፋ የምታኖረኝ አባቴነ በፍቅር የምታየኝ
እያሰፋ የምታኖረኝ አምላኬነ በፍቅር የምታየው። በ2017 ዓመተ ምህረት በብፁዕ አባታችን አቡነ ዮሴፍ የዚህ አስደናቂ ቤተ ክርስቲያን ሕንፃ ግንባታ እንዲከናወን የመሠረት ድንጋይ ተጣለ። ሥራውም ተጀምሮ በአጭር ጊዜ ውስጥ አሁን በቪዲዮ ላይ የምታዩት ታላቅ ደረጃ ላይ ደርሷል። ይህ ግንባታ በቀላሉ የተከናወነ አልነበረም፣ ትልቅ መስዋዕትነት የተከፈለበት እንጂ። ለማሽን የሚከፈል በቂ በጀት ባለመኖሩ እስከ 3.8 ሜትር የሚደርሰው የሕንፃው መሠረት ወይንም ደግሞ ፓድ ሙሉ በሙሉ በእግዚአብሔር እርዳታ በወጣቶች እጅ የተቆፈረ ነው። በተጨማሪም ለሕንፃው መሠረት የሚሆን ድንጋይ ከሩቅ ጋራ ላይ በሰው ኃይል ሲያጓጉዙ ድንጋይ ተንከባሎ እግራቸው እስከ መሰበር ድረስ መስዋዕትነት የከፈሉ ወጣቶችም እንዳሉ ተነግሮናል። አዎን አቤቱ ሁሉን ያስነ፣ አዎን አቤቱ ሁሉን ምትገዛነ፣ አዎን አቤቱ ሁሉን ምታድነ፣ አዎን አቤቱ ሁሉን ምትመግብነ፣ አዎን አቤቱ ሁሉን ያስነ፣ አዎን አቤቱ ሁሉን ምትገዛነ፣ አዎን አቤቱ ሁሉን ምታድነ፣ አዎን አቤቱ ሁሉን ምትመግብነ። ይህንን ቅዱስ ስፍራ ማነጽና መንፈሳዊ አገልግሎቱን አጠናክሮ ማስቀጠል የሁላችንም ኦርቶዶክሳውያን ድርሻ ነው። ስለዚህ በዚህ የገዳሙ አካውንት 1025 38 69 357 ላይ የአቅማችሁን በመርዳት የበረከቱ ተካፋይ እንድትሆኑ ገዳሙ ጥሪ ያቀርብላችኋል። በተጨማሪም የማቴሪያል የሙያና የጉልበት እርዳታ ማድረግ ለምትፈልጉ 09 31 33 33 06 ወይም 09 89 15 68 63 ላይ በመደወል ማሳወቅ የምትችሉ መሆኑን እየገለጽን ተመሳሳይ ቪዲዮ ለማየት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ቤተሰብ ሁኑ እያልን የዛሬው ዝግጅታችንን ጨረስን። የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ። ፍቅር ማረከኝ በሕይወቴ በዘመኔ፣ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል፣ ሞት ሕይወቴ ለኔ ሆኖኛል። ባንተ መከራ ሸክሜ ርቋል። ለክብር ቆሜ ዘምራለሁ፣ እንደ አቅሜ አግንሃለሁ። ለክብር ቆሜ ዘምራለሁ፣ እንደ አቅሜ አግንሃለሁ።